መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ሰሎሞንም ለግብፅ ንጉሥ ለፈርዖን አማች ሆነ። የፈርዖንን ልጅ አገባ። ቤቱንና የእግዚአብሔርንም ቤት በኢየሩሳሌምም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሠራም ነበርና ሕዝቡ በኮረብታ ላይ ባሉት መስገጃዎች ይሰዋ ነበር። ሰሎሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባዖን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሠዊያ ላይ 1000 የሚቃጠል መሥዋዕት አቀረበ። እግዚአብሔርም በገባዖን ለሰሎሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥ ለምን አለ። ሰሎሞንም አለ፣ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አንግሠኸኛል። እኔ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብ ስለ ብዛቱም ይቈጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰሎሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመን እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃልና እነሆ እኔ እንደ ቃል አድርጌልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሣ አድርጌ ጥበበኛና አስተዋይ ልቦና ሰጥቼአለሁ። ደግሞም ከነገሥታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነትና ክብር ሰጥቼአለሁ። አባትህም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድ እንደሆነ ዕድሜህን አረዝመዋለሁ። ሰሎሞንም ነቃ፣ እነሆም ሕልም ነበረ። ወደ ኢየሩሳሌምም መጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውንም መሥዋዕት አሳረገ፣ የደህንነትንም መሥዋዕት አቀረበ። ለባሪያዎቹም ሁሉ ግብዣ አደረገ። በዚያን ጊዜም 2 ጋለሞቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤቴ ሳለሁ ወለድሁ። እኔ ከወለድሁ ከ3 ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን። ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚህች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለሁ ልጄን ከአጠገቤ ወሰደች፣ በብብቷም አደረገችው። የሞተውንም ልጇን በእኔ ብብት አደረገች።
ልጄንም አጠባ ዘንድ በማለዳ ብነሣ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትሁት፣ እነሆም የወለድኩት ልጄ አልነበረም። ሁለተኛይቱም ሴት ደኅነኛው የእኔ ልጅ ነው፣ የሞተውም የአንቺ ልጅ ነው እንጂ አንቺ እንደምትዩ አይደለም አለች። ይህችም የሞተው የአንቺ ልጅ ነው፣ ደኅነኛውም የእኔ ልጅ ነው አለች። እንዲሁም በንጉሡ ፊት ይነጋገሩ ነበር። በዚያን ጊዜም ንጉሡ ይህች ደኅነኛው የእኔ ልጅ ነው፣ የሞተውም የአንቺ ልጅ ነው ትላለች፣ ያችኛይቱም አይደለም፣ የሞተው የአንቺ ልጅ ነው፣ ደኅነኛውም የእኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት መጡ። ንጉሡም ደኅነኛውን ሕፃን ለሁለት ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደኅነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታዬ ሆይ ደኅነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለእኔም ለአንቺም አይሁን አለች። ንጉሡም መልሶ ይህችኛይቱ እናቱ ናትና ደኅናውን ሕፃን ለእርሷ ስጧት እንጂ አትግደሉት አለ። ንጉሡም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሡን ፈሩ። መጽሐፈ ነገሥት ቀዳማዊ ምዕራፍ 4 ንጉሡም ሰሎሞን በእስራኤል ሁሉ ላይ ነግሶ ነበር። የነበሩትም አለቆች እነዚህ ናቸው፦ የሳዶቅ ልጅ ካህኑ አዛርያስ፣ ጸሐፊዎቹም የሴባል ልጆች ኤልያፍና አኪያ፣ ታሪክ ጸሐፊም የአሂሉድ ልጅ ኢዮሳፍጥ፣ የዮዳዬ ልጅ በናያስ የሰራዊት አለቃ ነበረ። ሳዶቅና አብያታርም ካህናት ነበሩ። የዮናታንም ልጅ አዛርያስ የሹሞች አለቃ ነበረ። የናታንም ልጅ ዛቡድ የንጉሡ አማካሪና ወዳጅ ነበረ። አሂሳርም የቤት አዛዥ፣ የአብዳም ልጅ አዶኒራም አስገባሪ ነበረ። ለንጉሡና ለቤተሰቡም ቀለብ የሚሰጡ በእስራኤል ሁሉ ላይ 12 ሹሞች ለሰሎሞን ነበሩት። ከዓመቱ ውስጥ አንዱን ወር እያንዳንዳቸው ይቀልቡ ነበር። ስማቸውም ይህ ነበረ፦ በተራራማው አገር በኤፍሬም የሁር ልጅ፣ በማቃጽና በሸዓልቢም በቤትሳሚስና በኤሎም ቤት ሐናን የዴቄር ልጅ፣ የአሩቦት የሄሴድ ልጅ፣ ለእርሱም ሰኮትና የኦፌር አገር ሁሉ ነበረ። በዶር አገር ዳርቻ ሁሉ የአሚናዳብ ልጅ እርሱም የሶሎሞን ልጅ ጣፈትን አግብቶ ነበር። ከቤትሳን ጀምሮ እስከ አቤል ሞዓላና እስከ ዮቅማም ማዶ ድረስ በታዕናክና በመጊዶ በጸርታንም አጠገብ በኢዝራኤል በታች ባለው በቤትሳን ሁሉ የአሂሉድ ልጅ በዓና ነበረ። በሬማት ዘገለዓድ የጌበር ልጅ ነበረ። ለእርሱም በገለዓድ ያሉት የምናሴ ልጅ የኢያር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉት ቅጥርና የናስ መወርወሪያዎች የነበረባቸው 60 ታላላቅ ከተሞች ነበሩበት። በመሃናይም የኢዶ ልጅ አሂናዳብ፣ በንፍታሌም አኪማአስ ነበረ። እርሱም የሰሎሞንን ልጅ ባስማትን አግብቶ ነበር። በአሴርና በበዓሎት በኩሲ ልጅ በዓና፣ በይሳኮር የፋሮዋ ልጅ ኢዮሳፍጥ፣ በብንያም የኤላ ልጅ ሳሚ፣ በአሞራውያን ንጉሥ በሴዎንና በባሳን ንጉሥ
በበአግ አገር በገለዓድ አገር የኡሪ ልጅ ጌበር ነበረ። በዚያችም ምድር ላይ እርሱ ብቻውን ሹም ነበረ። ይሁዳና እስራኤልም እንደ ባሕር አሸዋ ብዛት ብዙ ነበሩ። በልተውም ጠጥተውም ደስ ብሎአቸው ነበር። ሰሎሞንም ከወንዙ ጀምሮ እስከ ግብፅ ዳርቻ እስከ ፍልስጤም ድረስ በመንግሥታት ሁሉ ላይ ነግሶ ነበር። ግብርም ያመጡለት ነበር። በዕድሜውም ሙሉ ለሰሎሞን ይገዙ ነበር። ለሰሎሞንም ለቀን ለቀኑ ቀለብ የሚሆን 30 ኮር መልካም ዱቄትና 30 ኮር መናኛ ዱቄት ከዋላና ከሚዳቋ ከበረሃ ፍየልና ከሰቡ ወፎች በቀር 10 ፍሪዳዎች 20ም የተሰማሩ በሬዎች 100ም በጎች ነበረ። ከወንዙ ወዲህ ባሉት መንግሥታት ሁሉ ከወንዙም ወዲህ ባለው አገር ሁሉ ላይ ከቲፍሳ ጀምሮ እስከ ጋዛ ድረስ ነግሶ ነበር። በዙሪያውም ባለው በሁሉ ወገን ሰላም ሆኖለት ነበር። በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘሎ ይቀመጥ ነበር። ለሰሎሞንም በ40,000 ጋጥ የሚገቡ የሰረገላ ፈረሶች 12,000 ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ ንጉሡን ሰሎሞንንና ወደ ንጉሡ ወደ ሰሎሞን ማዕድ የሚቀርቡትን ሁሉ ይቀልቡ ነበር፣ ምንም አያጎድሉም ነበር። እያንዳንዱም እንደ ደንቡ ለፈረሶችና ለሰጋር በቅሎች ገብስና ጭድ ወደ ስፍራቸው ያመጡ ነበር። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል በባሕርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንም ጥበብ በምሥራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከሰውም ሁሉ ይልቅ ከኢዝራኤላዊው ከኤታንና ከማሆል ልጆች ከደራልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። እርሱም 3,000 ምሳሌዎች ተናገረ። መኃልዩም 5,000 ነበረ። ስለ ዛፍ ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዓሣዎች ይናገር ነበር። ከአሕዛብም ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገሥታት ሁሉ የሰሎሞንን ጥበብ ለመስማት ሰዎች ይመጡ ነበር።